ከቼልሲ ጋር በማታ ጨዋታ ቼልሲ አሮጊት ሽማግሌ አይደለም አይደለም መቼው ፍሎሪያን ቨርትዝን ማግኘት ብትፈልጉ በ009 ነፃ የስልክ መስመር ደውላችሁ ማግኘት ትችላላችሁ። አሮጊቷ ባላቢ ባግዳሚ መለጥረት ጀመርሽ ልትመጣ በቃ ሰው ነብሻ ለወያላ ለሚዘት ባሰፋሽ ቀሚስ ራስሽ ደርሰሽ ወየል ጀመርሽ። አንቺ አሮጊት አይንሽን ማየት አልፈልግም። አንቺ ጠምባዛውን ተቀሳቀሽ። ሊቨርፑል ምን ነው አልክ? ዘንድሮ እኮ ተስፋ አንተ ላይ ነበር። በቃ ይሄን ዋንጫ ደግሞት ይሄ ወያላ አርፎ ቁጭ ይላል ብዬ ነበር። ተስፋ ያረኩት አንተ ላይ ነበር። በቃ ሌላ ክለብ ላይ አልነበረም። አሁን ግን አርሰናል አለ አውሬው አረመኔው ማለት ነው። ዘንድሮ እንዲ ብሏል። ገና ነው እኮ ግን ያለውን ስኳድ ምናምን ደግሞ ስታይ ወይኔ ሊቨርፑል አሁን ሌላ ማን አለ ከሊቨርፑል? እሺ ሲቲ በቃ እንደ አርሰናል አይሆንም። ዘንድሮ እንደ አርሰናል አይሆንም። በቃ ይሄን ዋንጫ ሊበለው ነው። ሊቨርፑል ከዚህ በኋላ ከማን ጋር ይጫወቱ? ከማንቸስተር ከበባድ ጨዋታ ነው ያ ከቀላል አራት ጨዋታ ምናምን። ኧረ በስመ አብ ማን አሁን ቼልሲ አንዴ ያሸንፋል ብቻ ነው። አርሰናል አይብለው ብቻ ሌላ ማንም ይብለው ማንም ማለት ነው ማንም ይብለው። ኧረ ሊቨርፑሉ ካሳው እንዴት ነህ? ሎቴስታ ነው የሚጠወጥረኛል። በቃ ያንፎቀፉቀኛል። ሎሌት ደግሞ ለሰባት ሰዓት እዚህ በቃ ለረብጣድ አይነት ነው። በቃ ዝም ብሎ ነው የሚያውቁላላኝ አለ። በቃ አይዞኝ ተቃጽለ እንዳተ አይዞኝ ዋይ ግባ ሃንግማን ትችላላችሁ የኔ ጎረቤት በመጨረሻው ሰዓት ሊቬ ለመድሽ ታይ እንጂ በመጨረሻው ሰዓት ማለት ነው ሁሌ ነው የሚገባልሽ። ከዚህ በኋላ እስከዛሬ ድረስ በመጨረሻው ስታገቢ ኖርሽ በመጨረሻው ይገባልሻል። ጠብቂ ሲጀመር ማለት ነው ዘንድሮ ኢፔል ልትበይ እጅ እውነትሽን ነው። ከአርሰናል ለጥቀሽ ዘንድሮ በቋጠሮም በጎልም ማንም የሚችለን የለም ማለት የቋጠርነው ይሳካል፣ ያቀርነው ይገባልሃል ገና ከቴብሉ ደግሞ አንወርድም። የዛሬ ሳምንት ነጥብ ስጥል ነግሬህ ነበራ። ከዛሬ በኋላ ታንጠባጠበዋለህ ብዬ ነበረ። ተከታታይ 2 ጨዋታ አንጠባጥበዋል። ማንጠባጠብህን ትቀጥለዋለህ። ሼባው ቋጠሯችንም ስምር ብሏል፣ ልደታችንም ስምር ብሏል። ቼላው ጎረቤት ዋንጫ ሳነሳ እገብዝሻለሁ። ምን አይነት ቀን ነው ጋይስ? የአርሰናል ደጋፊ መሆን ምንኛ መታደል ነው። የምሬ ነው የምላችሁ፣ እጅግ በጣም ደስተኛ ነኝ። ሎሊ አት ቶፕ ናና አውርደኝ። ኤሌፋንቷ ወደ ቦታዋ ተመልሳለች። ገባ አሉላ ቢቋጠረ ፍሬው እስኪጠፋ አሸነፈ እንጂ አርሴ ምን አጠፋ ትላለህ? ዘገነርስ ይሄዳል ብለን ጫንከኝ አንወርድም ብለናል። 16 ነጥብ ይዘን አንደኛ ላይ ቁጭ ብለናል። ቼልሲ ውለታሽ አለብኝ የሚለው ዘፈን ዘፍንልሻለሁ። ቼላው ይቻላል። ወይኔ ቼልሲ ይችላል። በስመ አብ ኢስቴቮን መጀመሪያ ማስገባት ነበር። አትዴ ህፃን ልጅ እንዴት ነው እንደዚህ የሚጫወተው? ኧረ ይችላል እንዴ! ተጸዳዳባቸው እንዳለ ማለት ነው። ጭራሽ ማለት ነው ኤንዞ ፈርናንዴዝ አንግል ገጭቶበት እንጂ በቃ 3-1 ነበር የሚያልቀው። በጣም ነው የሚችለው በጣም ማለት ነው። ኩኩሬላ ደግሞ ጭራሽ የእንትናን ሙድ ማራመድ ጀመራ። የኑኖ ሜንዴዝ ሳላ አለው ካረገውና 90ኛው ላይ አሲስት ኩኩሬላ ይችላል። ሳላ ሙሉ ጨዋታውን ያሮጠውን ማለት ነው ኤንዞ ማሬስካ የቼልሲው አሰልጣኝ ሮጠ። የምሬ ነው። ሳላ ሙሉ ጨዋታውን እንደዛ ሮጠ። ማሬስካ እኮ ሮጠ እኮ እንዴ! ሊቨርፑል ዛሬ አልተጫወተም። ቼልሲ ይችላል። እግዚአብሔርን ጭራሽ አልቻላችኋችሁም። አምናም ዘንድሮም ይኸው በሜዳቸው ስጥ ታረጓችሁ። ይቻላል። ባክ ቱ ባክ ድፊት ምንም አታመጡም። ይሄ 90 ደቂቃ ላይ የምታገቡት ነገር ማለት ነው መጨረሻ ዋጋ እንደሚያስከፍላችሁ ግልጽ ነው። እንደኛ ድብድብ አድርገህ ነው ማሸነፍ የነበረብህ። ቼላው በቃ ዋው ቼላው ዋው ሃንግማን አንቺ ሁለተኛው የለንደን ኩራት ምንድነው የሰራሽው ዛሬ? ይሄ ነው በቃ
በጋራ ቋጥረን ነበር። ይችን በድሉን ማለት ነው በሚገባ ሰዓት ላይ ነው እርምጃ የሰጠሻት። የምር የሚገርም ጨዋታ በጣም በቃ ጽድት ያለ ጨዋታ ነው ያየነው። በዛ ላይ አስደስተሽናል። እንግዲህ አርሰናል ማለት ነው ላይመለስ ሊጉ አናት ላይ ተቀምጧል። ጨረስን። በዚሁ ነው ሲዝኑን የምንዘጋው። የሚያጅብ ምሽት ነው ያየነው። የሚያጅብ ማለት ነው። እንኳን ደስ ያላችሁ በዚህ የቼልሲ ደጋፊዎችም አብረን ቋጥረን ነበር። ይገባችኋል ዲሉ። እኛ እንግዲህ ቶፕ ላይ ነን። ይመቻችሁ። አምባገነንነት ይዞት የነበረውን የመርከኝ ካቦነት ከዛሬ ጀምሮ ጀግናው ማንዴላ ተቆጣጥሮታል። ኧረ ጎበዝ አጨብጭብ! ኧረ አጨብጭብ! ያዳልህ ነው ያለ ኧረ አጨብጭብ! ዓለም አቀፍ የለንደን ቀን ተከበረ። የአራዳ ልጆች ማለት ነው። ቼልሲ ሊቨርፑልን እዛው ቁም ብሎ አረጋግቶታል። በሚገርም ዱላ ማለት ነው። የአራዳ ልጅ አርሰናል፣ ቶተናም፣ ቼልሲ ናቸው በዚህ ጌም ያሸነፉት ማለት ነው። ቶተናም 3ኛ ደረጃ ነው በ14 ነጥብ ማለት ነው። ቼልሲ ወደ 6ኛ ከች ብሏል። የዘንድሮ ፕሪሚየር ሊግ እፍና አርጋው ጭሱን ነው። የሚገርም ነው ማለት የአራዳ ልጅ በራሱ ቆንጨራ ለሁለተኛ ጊዜ ሊቨርፑልን ቀመሱት በኩርኩም። ሌላ ነገር የለውም። ምንም የተጋነነ ነገር የለውም ነው ማለት ስቲቫው ተቀይሮ ከገባ በኋላ ለአንዲ ሮበርትሰን ቅዠት ነበር የነበረው። የነካቸው ኳሶች እንዳለ እጅግ በጣም አስፈሪ ነበሩ ማለት ነው። ያራዳ ልጅ ባለቀ ሰዓትን በተገኘች ጎል ማለት ነው አስቆጥሮ ቼልሲ እጅግ በጣም ጣፋጭ 3 ነጥብን እንዲያገኝ አድርጓል ማለት ነው። አሁን ፕሪሚየር ሊጉ መሪ ቀይሯል። መሪው የሚኬል አርቴታው አርሰናል ሲሆን ተከታዩ ራሱ ሊቨርፑል ነው። ቶተናም እያለ እስከ ቼልሲ ሁሉም ተያይዘዋል ማለት ነው። ያራዳ ልጅ በሚያስገርም ሁኔታ ቀደም እንዳልኳችሁ ነው ታች ነው የተባለው ማንቸስተር ዩናይትድ ሳይቀር በ6 ነጥብ ነው ወደ ኋላ የዘገየው። ይሄ ፕሪሚየር ሊግ ምን ሊያሳየን እንደሆነ ገና ለታወቀ ማሳብ አስተያየታችሁን ኮሜንት ላይ እጅግ በጣም ኮፕሊንክ ይደረግ። የፕላስ ምልክቶ እናንተ ነች። ገብቶላል ተረጋግታል። ሰላም 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 አረ ምን አይነት ክለብ ነው ያለኝ በጌታ ስም። በቃ ባለቀ ሰዓት ጎል ልሰራ ይኸው አምጥቼ እኔ አልፎክርም፣ እንደ ሊቪ ደጋፊ አልፎክርም ብዬ ነው እንጂ እግዚአብሔር እንደምናሸንፍ እርግጠኛ ነበርኩና ተናግሬም ነበር ላይቭ ላይ 2-1 ጀግና ነን እንችላለን። ገና 4 ቪዲዮ ይቀረኛል፣ ጠብቅ። ይመቻችሁ። ቼልሲ ይለያል። ቼልሲ ዛሬ እግር ኳስ ምን ማለት እንደሆነ ነው ያሳየን። ለመተራረብ አይደለም የመጣሁት፣ ማንንም ለመስደብ አይደለም የመጣሁት፣ እኔ ለማረቅ ነው የመጣሁት። እኔ እንደ አርሰናል ደጋፊነት ይሄ ጨዋታ ሆረር ነበር፣ ሆረር ፊልም ነው የሆነብኝ። ምክንያቱም እኔ አርሰናል ቤት የማውቀው በ100 ሰው ተከላከል ነው። አንድ ካገባ ተከላከል። እነዚህ አንድ አግብተውም ጭራሽ ያጠቃሉ ድጋሚ። እኔ በቃ ማመን ያቃተኝ ለካ እንዲህ ይቻላል አልኩም። ስንት ጊዜ ካየውኝ እንደዚህ አይነት ጨዋታ። ጭራሽ ሊቨርፑል ሲጀምር ጠንቋይ ነበረው ሜዳ ውስጥ። በጠንቋይ በሆነ በብላክ ማጂክ ነገር የቼልሲን ተጫዋቾች በተራ የጎዳቸው ነበር ሜዳ ላይ። ምክንያቱም ቼልሲ ያለ ዲፌንስ ነው ተጫዋች፣ ያለ ዲፌንስ ያለ ላቪያና የሆነ ጭራሽ ስሙ የማይታወቅ ተጫዋች ያስገቡ። ከዛ በኋላ ጭራሽ ሌላም ዲፌንስ ተጎዳ። ከዛ በኋላ ጭራሽ ደጋፊን ያስገቡ። ሲጀመር መጨረሻ ላይ የገባው ዲፌንስ ሌላኛው ደጋፊ ነው፣ ማሊያ አልብሰው ነው ያስገቡት እንጂ እኔ አይቼውም አላውቅም ከዚህ በፊት። ብቻ ቼልሲ ይመቻችሁ፣ አዝናንታችሁኛል። እኔ ለመተራረም ምናምን አይደለም የመጣው ብያለሁ። ነጥብ አስጣላችሁልኝ ምናምን ብዬ ለማመስገን ምናምን አይደለም የመጣው። እዚህ የማመሰግነው በቃ እግር ኳስ አሪፍ እግር ኳስ ስላሳያችሁኝ ነው። በቃ የናፈቀኝ እግር ኳስ ናሳዩ። ብቻ ከዚህ በኋላ እኔ ቼልሲን ጨዋታ እከታተላለሁ እንዲህ ከሆነ የሚጫወቱት። ብቻ ይመቻችሁ። ሊቬ ደግሞ ገና የመጀመሪያ ነው። ገና ትገረፊያለሽ ዘንድሮ፣ ገና ትገረፊያለሽ። ወይኔ ሃንግማን ትችላለህ። ቋጠሮ ወድቋል። ወድቅም አንተ ምን አይነት ቲም ነህ? ዛሬ አንገቴ ላይ ነው ምስል ጀማዓው። ቋጠሯችን አልከሸፈም። ትላንትና ያ ሁሉ ህዝብ በሰጣችሁት ኮሜንት መሰረት ወጥረን ሼባው ላይ ቋጥረን ነበር። ተሳክቷል። ሼባው በራስ ፎርሙላ ተከታታይ ጫወታ ተመልከት።
ገብቶሃል። ባለቀ ሰዓት ከኔ በላይ ማንም የለም ብለህ ነበር አይደለ? ይኸው በፓላስ በቼልሲ ገና ይቀጥላል። እኔ ምን አገባኝ ለጠፋለኝ። ዋናው ነገር ግን እኔ አሁን ስልጣን ላይ ወጥቻለሁ። ይኸውልህ ቦሱ እኔ ነኝ። የፕሪሚየር ሊግ አሁን ይኸውልህ ከላይ ሆኜ የምመራ እኔ ነው። ሁሌም እንዲቀና ብለህ ነው የምታየኝ። ታከብረኛለህ። እሺ ሁሌም ነው የምልህ። ሁሌም ታይ ሰፈር ያለ በተለይ በጣም ነው ልታከብረ የሚገባው። ምክንያቱም እኔ ነኝ የፕሪሚየር ሊጉ መሪ ገብቶሃል። ከላይ ደልደል ብዬ የተቀመጥኩት እኔ ነኝ እና ስታወሩኝ ራሱ ካሁን በኋላ ያርሰናል ደጋፊ ነኝ ኩብርነቶ ብላችሁ ነው የምታወሩኝ። ገባ? ሼር ኮፒ ሊንክ አድርግና አድርስልኝ ጀማ። ሶስት ተከታታይ ጨዋታ እያስፈነደዱ ልጥልጥ ፍንድድ እያለን እኛ እነሱ ልጥልጥ ያደረጉን። ወይ 500 ምናምን ሚሊዮን አውጥተን በባዲያሽን ቆምን። በባዲያሽን አስቡት። ባዲያሽን ማለት እልም ያለ ደንቆሮ ኦቨርቤንች የሚጫወት ለቼልሲ የማይመጥን ተጫዋች ደንቆሮ ጠቋራ እኮ በሱ ቆምን። ደግሞ በሱ በባዲያሽን 500 ሚሊዮን አታክ ቆመን። በሳንቼስ ደንባራ የሆነ በረኛ በሳንቼስ 500 ወጣ። ብሪዚ ተባለ ነፍጣም ደንቆሮ እንዳለ ፓሱ ሲሳሳት አርፍ ተራሱ አይችልም ጭራሽ አይችልም። በክሎፕ ቲም ነበር ይበላል። አምና አርሰናል በጣም የተመታ አቋም ሲያሳይ ስለነበረ ነው ዋንጫ ይበላል አይገባንም ነበር። በዚህ ዓመት ይሄን ዋንጫ የተባለው ደንቆሮውን አሰልጣኝ አርሰናል የፕሪሚየር ሊጉን ዋንጫ እንዳያሳካ ካደረጉ ክለቦች መካከል በግንባር ቀደምትነት ከሚጠቀሱ ውስጥ ዌስትሃም አንዱ ነው። ምክንያቱም ባለፉት 2 ዓመታት ኤሚሬትስ ላይ የመጣ 2 ጊዜ ማሸነፍ ችሏል። መድፎቹ አርሰናል የሚያሸንፉ ከሆነ ከማንቸስተር ሲቲ በመቀጠል 3 ተከታታይ በኤሚሬትስ ጨዋታዎችን ያሸነፉ ይባላሉ። አናዘር ዋን ለሼባው ማለት ነው። አርኒ ስሎት ታይም ነኝ። ሁለቱም ፊቶች አንድ አይነት ማለት ነው። ፓላስ ፈርስት ሃፍ አገባብሽ፣ ሰከንድ ሃፍ አቻ አረግሽ፣ ላስት ሚኒት ላይ ጨረሰሽ። ጋላታሳራይም ራሱ ማግባት ስላቃተሽ ነው እንጂ ላስት ሚኒት ላይ ጨረሰሽ ነበር። አርኒ ስሎት ታይም ነው ይሄ ማን አርኒ ስሎት ታይም ነው። ምን ሆነሽ ነው? ኳስ የጠፋብሽ? ኳስ ጠፋብሽ እኮ። ሳላ አውት፣ ስሎት አውት፣ ኢሳቅ አውት፣ ኮናቴ አውት፣ እናንተ ራሳችሁ አውት። እንዴት አባቴ እንደረካውኝ ማለት ሃንግማን አረካሽ። አንቺ ማሸነፍ አልፈለግሽም ነበር፣ ግን እኛ ስንቋጥርሽ ታሸንፊያለሽ። አታፍሪም እንኳን አንቺ የመርሲሳይድ ክለብን አሸንፈሽ ምተሽ ለንደን ይዝ ብሉት ምን አገባኝ? እኔን አሸንፍኝና ንገሪኝ እስቲ። እኔን አሸንፍኝ። አሁን ጠላቴን ያሸንፍሽልኝ ይመችሻል ማለት ምንም ነገር ኮሜንት ላይ ሃንግማኖች ምንም ነገር ብትሉ ማን እኛ መስሚያ ጥጣችን ነው። ከማን ዩናይትድ በታች ከመሆን ነው የተረፍከው። መስሚያ ጥጥ ነን እኛ። የምንፈልገውን ሰርቪስ አገልግልሃል። ተረዳኝ አይደለ? ኔክስት ዊክ ደግሞ ማንቺ ያስቀይምሻል ነው ሼባው። ማንቺ ያስቀይምሻል። ዛሬ ራሱ እኮ የቋጠርንላት እኮ ማለት ኮንፊደንስ ቢልድ ምናምን እንድታረግ እኮ ኮንፊደንስ ምናምን እንዲኖራት ላንቺ ጨዋታ ማለት ያስቀይምሻል። ከኢንተርናሽናል ብሬክ ስትመለሽ እንደማትቺ እኮ ያውቃል፣ ሁሉም ያውቃል። ቶፕ ኦፍ ዘ ሊግ ይላል። ባይዘ አቻ ብትወጪም ቶፕ ኦፍ ዘ ሊግ ነበር። 9 ጎል ጠጥተሻል። 9 ጎል በ7 ጨዋታ 9 ጎል ጠጥተሻል። እኛ እኮ 3 ጎል ነው የገባብን። 3 ጎል ነው የገባብን። እኛ 14 አግብተናል። አንቺ 16 ነው የገባሽው። ምንም 5 ነጥብ ትበልጪ ነበር እኮ 5 ነጥብ ትበልጪ። አንቺ ቦትል ጆብ አሁን ተንኮታኮትሽ እንጂ ማን ብትሮጪም አይቀርልሽ ነበር። ትንኮታኮች ነበር። ስትንኮታኮች ደግሞ ልክ እንደ ኒውካስሉ ላስት ሲዝን መስሎሽ ነው። ማንን ሚዜ እንደሚያደርግ እናያለን። እስቲ ዱቄት ምንድን ነው እየተፈጠረ ያለው? ዛሬ እኮ አሸንፈን እኮ ባለፈው ለሰራችሁት ቪዲዮ ፌቨሬት ላይ አስቀምጬ እኮ መልስ መመልስበት ቀን ነበር እኮ። መጨረሻ ላይ የሚገባብን ምንድን ነው እየተፈጠረ ያለው? እኛ ጋር አንደኛም አሉንም። አሁን እኮ ምንድን ነው እየተፈጠረ ያለው? እንዲህ ትክትን ያለልኝ የመጨረሻው ጎል ምንድን ነው እየተደረገ ያለው? ምንድን ነው 150 ሚሊዮን ምንድን ነው የሚሰራው? የአምናው ራሱ ቲም ነው መቀጠል ያለበት እኮ መልሳቸው የመጡትን። ኧረ በስመ አብ በቀኝ ይሄ ቆይ የምን ሰንጠረዥ ነው? የእንግሊዝ ፕሪሚየር ሊግ ሰንጠረዥ ነው አይደል? አንደኛ አርሰናል፣ ሁለተኛ እኛ። ምን የዩናይትድ ደጋፊ ምን አግብቷችሁ ነው አሁን ቪዲዮ የምትሰሩት? እንጂ አስደሰትከኝ ችለው ምን አገባ? ማን ላይ ነው የምትቋጥረው? ምን አገባችሁ እንዴ?
ነገ አይደል እንዴ ብሬንትፎርድ የሚጮተው እኮ ነገ ነው እኮ ኤቨርተን የሚጮተው እኮ ነገ ነው። ምን አገባችሁ የሰለኛ ጨዋታ እንዴት እንደሚያስጠሉ በእግዚአብሔር ስም ምን አገባ። ቼልሲ ስላሸነፈ ቪዲዮ ይሰራል። አንተ ምን ቤት ነህ ሼቦት ምን እንዴት እንደሚያስጠሉ እግዚአብሔርን። ግን የዩናይትድ ደጋፊ ዩናይትድ ቢሆን አምና ፕሪሚየር ሊግ የበለው ወይም ሁለተኛ የጨረሰው ዩናይትድ ቢሆን አንችላቸውም ነበር። እንደዚህ እንኳን እንደዚሁ ነው የሚያወሩት። አረ እንፈር ቦታችንን ወቅኛ በጣም የዋህነን። ግን እግዚአብሔርን አርሰናል ደጋፊም የሆነ የሊቨርፑል ማንም እኮ አይናገርም እኮ እንደ ዩናይትድ እኮ ትንሽ ቡድናቸው ትንሽ ቢችል ያቺን ኢሮፓ ሊጓን ቢበላት አለቀልን እኮ በቃ እግዚአብሔርን አለቀልን። በዚህ አይነት እኮ አንድ ጨዋታ እንዴ ቼልሲ እኮ ትልቅ ቡድን እኮ ነው። ብትሸነፍስ ቢግ ሲክስ አይደል እንዴ? እንደ እንትን ያወራሉ። ብሬንትፎርድ ጋር እንደዛ ተደብድበህ እየወጣ እንዴ! አረ በጣም እፈሩ። ከኛ ጋር ቪዲዮ አይሰራም። እንዴት እንደሚያበሳጭ ቪዲዮአቸው ራሱ ሲመጣልን